ለመኖር ስትል ራስን ሰብረ ታውቃለህ? ይህ የአዋፋት ንጉስ ንስር ነው። ንስር የሚኖረው ጥቅጥቅ ባለ ጫካ ውስጥ ሳይሆን ማንም ሊደርስበት በማይችለው በከፍተኛ ተራሮች ጫፍና በገደላማ ቋጥኞች ላይ ብቻ ነው። እርሱ የተፈጠረው ለከፍታ ነው። የንስር እይታ ፍጹም ተአምራዊ ነው። ከ5 ኪሎ ሜትር ርቀት ላይ ያለን አነስተኛ ንቅናቄ በትክክል መለየት የሚችል ኃይለኛ አይን አለው። አንዴ ካየ ደግሞ ማንም አያመልጠውም። በሰዓት እስከ 240 ኪሎ ሜትር ፍጥነት ቁልቁል ተወሮ በህይወት ያለውን አደኑን ብቻ በትኩስነቱ ይዛል። መቼም ቢሆን የሞተና የበሰበሰ ፍርፋሪ አይቀምስም። ይህንን ቁርጠኝነት ማንነቱን ደግሞ ልጆቹን ገና ከትንሽነታቸው ያስተምራቸዋል። የንስር እናት ልጆቿን የምታሳድገው በምቾት አይደለም። መብረር የሚለማመዱበት ጊዜ ሲደርስ ጎጆ ውስጥ ያሉትን ለስላሳ ቅጠሎችና ላባዎች አንድ በአንድ ትጥላቸዋለች። ጎጆው እሾሃማና ሸካራ ሲሆንባቸው ግልገሎቹ መቆም ያቅታቸዋል። ከዚያም እናትየው ግልገሏን በላባዋ ተሸክማ ወደ ሰማይ ትወጣና በከፍታ ላይ ቁልቁል ትለቀዋለች። ግልገሉ እየወደቀ ክንፉን ለማርገብገብ ሲታገል ልክ መሬት ሊነካ ሲል መልሳ ትይዘዋለች። ይህንን የምታደርገው እንዲበርና ጠንካራ እንዲሆን ነው። የንስር ትልቁ ፈተና ግን እድሜው 40 ሲሞላ ነው። ክንፎቹ ይደክማሉ፣ መንቃሩ ይጣመማል፣ ክንፎቹ ይከብዱበታል። እዚህ ጋር ንስሩ እጅ ሰጥቶ መሞትን አይመርጥም። ወደ ከፍተኛ ተራራ ይወጣና የተጣመመ መንቃሩን ከአለት ጋር አጋጭቶ ይነቅለዋል። በአዲሱ መንቃሩ ጥፍሮቹን አሮጌ ላባዎችን ይነጫል። ይህ 150 ቀናት የሚወስድ የሲኦል ስቃይ ቢሆንም ከዚህ በኋላ ግን ለተጨማሪ 30 ዓመታት በሰማይ ላይ በነጻነት ይነግሳል። ስማይ፣ አንተም ሕይወትህን ለመቀየር አሮጌ ማንነትን፣ ሰነፍ ልማዶችንና የማይጠቅሙ ነገሮችን በስቃይም ቢሆን መቁረጥ አለብህ። ያለ ስቃይና ያለ ልምምድ እውነተኛ ለውጥ የለም። ቦታህ ተራራው ጫፍ ላይ ነው። ዛሬውኑ ተነሳና እንደ ንስር ወደ ላይ ብረር።